በቋራ በረሃ የዋርካውን ጥላ ተጠለልን ከጉዞ ማስታወሻ የተወሰደም በባየ ደስታም ያንን ጊዜ አይረሳውም። ልክ የዛሬ 2 ዓመት ወደ ኋላም መጋቢት ሚያዝያና የግንቦት ወራት 2015 ዓመተ ምህረት እጅጉን ፈታኝ ነበሩ። ከሰሜኑ ጦርነት ማግስት የምስራቅ አማራ ፋኖ ለመበተን ጫፍ ደርሶ እንደነበር በስሜት ተውጦ ያለፈውን እያስታወሰ ያስቃኛል። በሰሜኑ ጦርነት አስደናቂ ጀብድ የፈጸመው ጠንካራው ኃይል ከራያ እስከ ሸዋሮቢት እየተምዘገዘገም የአማራን ጥላቶች ሁሉ አንገታቸውን ቀልቷል። ለምጣዱ ሲባል አይጧት ለፍ ብሎ የተሳለቀብንን ለግርማይ ሽጥላም አንበሶች እንጂ ጅቦችን እንዳልሆን ያሳየን ቆራጦች የአብይ አህመድን ታማኝ ካድሬ ባሩድ አቅመው በምስራቅ ለነጻነቱ የሚፋለም ፋኖ መኖሩን ለመላው ኢትዮጵያ ሕዝብ አሳይተዋል። ከ2 ዓመት በፊት ጠላት በተናጠል የፋኖን ኃይል ሲያዳክም ዋርካው ምሬ ወዳጆና ታሪካዊ ጀብድ የፈጸመው የምስራቅ አማራ ፋኖ የተገኘው ወርቃማው የትውልዱ አጋጣሚ እንዳይቀለበስ ሚዛን መጠበቅ እዳው በእነርሱ ላይ ወደቀም። በአርበኛው ዋርካው ምሬ ወዳጆ ሰራዊቱን የሚመግበው ሎጂስቲክ የለውም። የሚያዋጋበት ጥይት ጭንቅ ነበር። ቁራሽ የሚገዛ ዱዲ የሚወረውር በሌለበት ያንን ግዙፍ ሰራዊት ለማቆየት ያልፈነቀለው ድንጋይ ያልቧጠጠው ተራራ የለም። ይህንን መልካም አጋጣሚ ያገኘው ጥላት ለማሳደድና ለመበተን የወሎን ስትራቴጂ ቦታዎች ለመቆጣጠር ሰራዊቱን በየተራራው ያሰፍር ጀመር። ዋርካውም የለየለት ጦርነት ውስጥ እንዳይገባም በጎጃም በጎንደርና በሸዋ የተጠናከረ የፋኖ ኃይል አለመኖሩ ፈተናዎችን ለመወጣት አዳጋች እንደነበር በማይጠገበው አንደበቱ ይተርክልናል። ጀግንነትን ከጥበብ ጋር አሟልቶ የተሰጠው የጦሩ አበጋዝ የጥላትን ኃይል በማዘናጋት የጎጃም የሸዋ የጎንደር ወንድሞቹ ጋር እየተነጋገረ ጊዜ በመግዛት አብዮቱ የማይመለስ ሰደድ እሳት እንዲሆን በመስዋዕትነት የጸና የአማራን ሕዝብ አደራ የተወጣ መሪ በመሆን የአማራ ሕዝብ ምልክት ሆነ። ታይቶ አይጠገብም። ስነ ምግባሩ ከትህትናው ጋር እየተዋደደ ነው። አስተውሎትና እውነት፣ እምነትና ግብረ ገብነትን ያዋሃደው አርበኛ ዋርካው ምሬ ወዳጆ የማይታመኑ መከራዎችን በመጋፈጥና በማለፍ ሚሊዮኖችን አስከትሏል። ጥንቅቅ ያለ ወታደር ነው። አድኖ የሚያንቀውን የምስራቅ አማራ ፋኖን በብቃት በማደራጀትና በመምራት እስከ አማራ ፋኖ በወሎ ያሻገረው የማይደክመው አርበኛም ከራያ እስከ ቋራ በደም የተገኘውን ድል በቃል ኪዳን ሊያጸና ከቆቦ እስከ ጎጃም ለ9 ቀናት ሌሊትና ቀን ተጉዞም ከወንድሙ አርበኛ አስረስ ማረ ዳምጤ ጋር አባይ ድልድይ ላይ ሲገናኝ ጽናቱ፣ ቁርጠኝነቱ፣ ጀግንነቱ የተለየ ግርማ ሞገስ አላበሰው እንጂ ድካሙ አንድ እርምጃ ወደ ኋላ አልሳበውም። ከምስራቅ እስከ ምዕራብ ደጋውንም በረሃውንም አቆራርጧል። ሸለቆውን ተረማምዶ ጎጃምን መሃል ለመሃል ሰንጥቆ ጎንደር ሲደርስ ኃይልና ጉልበቱ የበለጠ በረታ። ቋራም ጭንቅ ጥብባላት የምትሆነው አጣች። የሚያው ሁሉ ስስት ይላታል። ብቻ የቋራ በረሃ እንደ ቋያ ቢያንቀለቅልም ፀሐይ ሙቀቷን ባትቀንስም እኛ በዋርካው ጥላ ተጠለልን፣ ለአንድነት ተሰባሰብን። የአምባሰል ተራራ ቃሊምና ዞብል ወርጌሳና ጉባላፍቶ ቦረናና ሳይንት ወግዲና ተንታም የጀግናው ምስክር የጥላት መቅጫዎች የፋኖች አድባር ናቸው። ለአንድነትና ለክብር ቴዎድሮስ ሽጉጡን ከጠጣበት መቅደላ ተራራ ተወርውሮ ቋራ የተገኘው ዋርካው ከወንድሞቹ ጋር የአዲሱን ትውልድ ኪዳን አሰረም። አለቃይና መሪ አርበኛው ዋርካው ምሬ ወዳጆ እንኳን ደስ ያለህ በማለት ባየ ደስታ የጉዞ ማስታወሻውን አጠናቋል።